Ini tahu nih. Ini ikut tasuk. Berat. Apa tadi? Dekat ya duit nak. Kan ada ai jar ho. Nah. Jambi. Cercabla. Ada baca jar kare. Magazine ikut terus. Acom mana? Dapat betul. Kok pokoknya dapat dulu. Ayo. Cercabla. Ada baca jar kare. Cercabla. Ada baca jar kare. Magazine ikut terus. Acom mana? Dapat betul. Kok pokoknya dapat dulu. Ayo. መሳሪያ ወሰደ ከላሻል ይሄን ጥይት ይሄን ያልተጠቁ ይመጣል አፍንጫው ዘይት ይመጣል። ስለዚህ አድማ በተኑ መፍረስ ይፈልጋል። መሮት ነው ወደዛ ሄደ እናውቀዋለን። ትግላችን ብዙ ጎደሎ ነበር። ሁለቱን ስንተቋቋስ ነበር። አሁን ግን አንዱ ነን። በቃ አርበኛ ዘመነ ካሴ ነው
የሚመራው ወታደራዊ አዛዡ አርበኛ ጀነራል ተፈራ ነው። የፖለቲካ መምሪያውን የሚመራው እኔ ነኝ። ተቀዳሚ ምክትሉ አርበኛ መከተው እንዲህ እያለ በሁሉም እንደነ ሀብቴ ወልዴም እና አስረስም ሁሉም ድርሻ ተከፋፍለናል። የአማራ ልጆች ነው ሁላችን። ነገር ግን ከዚህ ውስጥ ጥሩ አቅም ያለው ወደፊት ይቀጥላል፣ አቅም የሌለው ደግሞ ከእናንተ ያለውን ወደ እያመጣ ይሄዳል ማለት ነው። ስንት አንገቱን የደፋ ስንት ጀግና ስንት ጀነራል አለ፣ ስንት ኮሎኔል አለ። ያውም አገዛዝ ውስጥ ጀግና አንዱ የተባሉት ኮሎኔሎች እንደነ ኮሎኔል አበራ እንደነ ኮሎኔል ማነገረው አይነት ጀግኖች በየቦታው ማአት ነው። እንደነ መሬት ውስጥ አንገባ። መሬቱ እንዴት አድርጎ ክፍት አድርጎን እንዴት እናርግ ነው? እኛ ሽማግሎቻችንንስ ሳይሞቱ ወዴት እንውሰዳቸው? እንደው የሚጨርስ እንዳለን ከምንሽ ቆጠቆጥ መድኃኒት አግኝተን እንደው እኛው ራሳችን እየጠጣን ባለን እያሉ ነው። ዘርፈውት ሄደዋል። አንዲት ነገር ሳይተውልኝ ማለት ነው። ገንዘብ ነበረኝ ሰሞኑን ውስጡ የሸቀልሁት እሱንም ይዘውት ሄደዋል። ተላይ የጥይት ነጎዴ ሸዋርዱብን። ገዳያችን መጣ ገደለብኝ። መጣ ስመጣ ሬሳ ወርቆልሃል አሉት። ጠዋና ሰው ቀበሩ። ምንም የሚያውቀው ነገር ንክክም ያለ እኔ ለታግብርና ለለሚያውቀው ይሄው ማሽ ልጅ ወይ 11 ቀናቸው ተተለየናቸው። የመጀመሪያው ላይ 6 ዓመቱ ነው። ቀጠለ 4 ዓመት ነው። እነኛ ልጆች አሁንም አልገቡ። አባታችን መከላከያ ገሎብናልና አንገባም እኛም ይገለናል ብለው አረናቸው። ጫና ደርሶባቸው ዛሬ እነኚህ ሕፃኖች አምላክ የእነሱን እድል ለሱ ይስጥልን። እውነት አለ መላእክቱ ካለ ይህ አራዊት ጨካኝ መንግስት ሳይሆን ዘራፊ ተዘራፊም ሽፍታ ገዳይ በቅርቡ እንኳ ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻቢያ ነው እናውቃለን። ግብጽ ነው። እውነታው ግን ተጋለጠ። የግብጽን በር አንኳኳ ግብጽ በኢትዮጵያኖች የተሸነፈ፣ የኤርትራን በር ቢያንኳኳ ኤርትራ ወይም ሻቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደለም። የጁንታው ጋር መቀሌ ሄደው ቢያንኳኳ ጁንታው ራሱንም አላስጣለም። ራሱን ማስጣል የቻለው ወደ ህግ ወደ ድርድር ሲመጣ ነው።
ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅቷል። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ሕፃን ቀንበር ተሸክመው ባስ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይህን ፈጠራ ትፈጥሩም? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ከሁለት ሶስት ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በሁለት ሳምንት፣ በሶስት ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በሁለት ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስማራት ይቻላል። ይሄ በአረብኛ መብሩክ ይባላል። መብሩክ የሆነ ስራ ነው። የትግራይን ህዝቤን አታገሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል አቃጥሉ ከተማው አቃጥሉ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ስለዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይሄ መስዋዕታችን አሁን ማቀብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም። እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋጡ ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራ ችግር። የኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ አልጨረሱ። እኔ ዛሬ የወያኔ ታንክ አዲስ አበባ ሮድ ያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱም ይሄን ሲሰሙ ግን ረድተውናል እና ገና ያንን ኢንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራን ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር
ሚኒሻነት በእኔ ይብቃ። ጩሁ ሚኒሻነት በእኔ ይብቃ። የምርህን ቁርስ አልበላችሁም እንዴ? ጩሁ የምራችሁ ሚኒሻነት በእኔ ይብቃ በሉ። የአማራ ፋኖ የአማራን ህዝብ ከህልውና የሚታደግ ነው። ሚኒሻነት አጎብዳጅነት ነው። በሉ ጩሁ ሚኒሻነት በእኔ ይብቃ። የተረፈርኩት እኔ ጡቷ የተቆረጠችው ታላቁ እህቴ ሆዷ የተቀደደችው ነፍሰ ጡሯ እናቴ የታረደችው አስከሬኗ ላውሬ የተሰጠችው ታናሿ እህቴ ታዲያ እንዴት ልተኛ? ለምን ሴት ይለኛል? አንድ ጋሎ መሞት እንዴት ያቅተኛል? ይሄን ካላደረኩ ታሪክ ካላወረስኩ ልንገርህ ወንድሜ እህቴ አትበለኝ መቀነት የለኝም ቀሚስም አልለበስኩ ባለበት ያስበለው አንተ ሙሉሰው አንተ ሬታስ ነው ብሬ ለወሰስ ደውና ደብድብላቸው በለው ቢራራ አረ ደብድብላቸው በለውማ ሙሉሰው ላይ ደስ ያ ወደ ኋላ ተመልሳ ወደ ኋላ ገጥና ወደዚህ ልንገባ ነው በዚህ ገጥና ና አጠራ አድርገህ ያለው ነገር ትነግራለህ አኒ አካራይ ጅራ ነው ሄ ግዳጅራን ቆባኔ ሲፊደን ሚቲ ሚኒሻ ኬሳሲን ቀቡ ሆጂ ኬሳሲን ቀቡ ዋሙ ተኮፈይሳን ይግድን ቀቡ ጭራ ገባሪራ ሲደ እንጂ ወደ ይመኔ አንተ ተኮዋና ነው ይግድን ቀቡ አዝራ asgara safara ukke kana dhufe barreen gaddaa jechuudha. Deebi'ee gaafan galii sassaabanii manuujeetiin waggaan keenya eegee maal fa'aa jechuudha. Namoota yaakin keessa deemuun boonasuma kanaa jala hin galee jechuudha. Kanaaf akkuma kanatti hawaasa biyyoolessoolaa kana ta'ee leenjii nagalee miti dhimma waraanaa naannoo kana keessatti akka abbaa gadaatti immoo deemuu leenjisanii jedhe kana maqaa ta'eera hojii kan biraa keessaa qabu jechuudha.
አደር ነኝ አለ ገበሬ ነኝ ግን ይሁንም እንጂ ኦኬ ከስራ ከመጣሁበት ኦኬ ከኦኬ ነው ጠልፎ የወሰዱኝ ሳላስብበትና በግዳጅ ነው የመጣሁት ሌላ ነገር እንጂ ለጦርነት አቅጄውና ፕሮግራም ይዣት ለመጥቶት ነው ያለባችሁ ያው ታክሽን የገባሁ ነው ያለ በግዳጅ እኮ ነው ሁሉ ና ወደዚህ መውዘር ከፍ በላበት አሉበት ታስሯል አኛ ላይ ታስሯል ያዘው እንዳለቀው ወዴት መጣ አይደለም ታጥፎ አርዋጣ እንደባላ እንዳ ታስሩበታል በመንገዱ ገብቶ አርዋጣ እንደባላው ከፋኖ ጋር እኩል የፋኖን አቅም እንዲህ ብሎ ይላል እኛ እያለን መጀመሪያ ማን መሰለህ ስሜን ጎንደር እኛ በነበርበት ምንድን ነው እንደው በጣም ያጋጥማል አንስተው አሁን ያጨቅላ ምን ይሻየው እነዚህ ናቸው አሉ ተኩስ የከፈቱት ተማርከዋልና ወይ ተአምር ወይ ዋት ኧረ በስመ አብ እነዚህማ በደንብ ታይተው ለሚዲያ ክፍት መሆን አለበት በነገራችን ላይ እነዚህ ሰዎች በቁጥጥር ስር ያዋልክ የጸጥታ አካል በደንብ እንድትጠይቋቸው ቤተክርስቲያኑ ሊያቃጥል ነበር እናት ኔሌባ ኦነግ ሸኔ ስብስብ ነው መከላከያ አይደለም ቤተክርስቲያን ላይ እንደዚህ ያደረገ ምሽግ ሰርቶ ቤተክርስቲያን ላይ እንደዚህ የሚያደርግ እንደ አይነት ስርዓት አልባ የሆነ መንግስት 666 ነው ቤተክርስቲያን አያውቅም መስጊድ አያውቅም ምን አባቱ ያውቃል እዚህ ወደፊት ነው የምሰራው በደንብ ቀርጾ መበናት እዚህ ላይ ምሽግ ሰርቶ ወደዚህ ምን ለማድረግ ነው ይሄን አዲያው ምን ለማድረግ ነው ይሄን ለማፍረስ ነው መሬቱን ለማፍረስ ነው እንግዲህ አስቡ እዚህ ምሽግ እንዴት ነው ምሽግ ይሰራል ይሄ መከላከያ ነው ይፈሳል ይሄን ዳሪያ ለመምታት ሬሳው እንኳን ሳይቀብር ይሄዳል ይሄው በዚህ ስር ጥሎታል ይሄው ሬሳው እዚህ መስጊድ ይሄው እዚህ ጥሎታል ሬሳውን እዚህ ጥሎታል እናቱ በቃ ካጥሎ ይሄን ቀርጦ እንትን ምሽግ ነው ይሄ እናቱ በቃ ቀረ ያለ ካረ
ቆይ ቆንጆ ነው ቦታውን ስለምወድ እለፍ በቃ እለፍና እና እለፍ እሱን ተከትሎ እሱ ውጡ ሳብ በጥቁ አሁን ያገመን ተጠንቀቁ ያንዳንዳችሁ በቃ በነገራችን ላይ እዛ አካባቢ ሄዳችሁ አይታችሁ ይሆናል። የአርማጮ የወልቃይት የጠገዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም የበጌምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ዛሬም ሸብረክ ያለ አካባቢ አይደለም፣ በትንሹም የሚል አካባቢ አይደለም። ሁለተኛው ያለው የኃይል ሚዛን የአማራም አይደለም የትግራይም አይደለም ወልቃይት ጠገዴ የሚባለው ፌደራል ያስተዳድረው ብለው ያስባሉ። ያን ሆነ ማለት የትግራይ ሰዎች በዚህ ቦታ እኩል ይወስናሉ ማለት ነው። የወልቃይት ጠገዴ አማራው ማህበረሰብና የትግራይያን ሰዎች ወረው ትላንትና የመጡ ሰዎችም እኩል በስልጣንም በኢኮኖሚ በማህበራዊ እኩል ወሳኞች ይሆናሉ።
አሁን ያለነው መቀሌ ላይ ነው። ከሌሊቱ 6 ሰዓት ነው። ህዝቡ ወደ አዲስ አበባ እየጎረፈ ነው። እንግዲህ ምንም ማድረግ አይቻልም። በጣም ነው የሚያሳዝነው። ጦርነት ይብቃ። መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ይሄ ማይክሮሊንክ lead star in connection to so and so አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ይገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገሏል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየን ዛት ፋክት እኔ እንደ አሰምቶት እንዲህ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው፣ ችግር እንድደርስበት አይደለም የሚፈልገው። በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለው ይችላልው ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። እሱ የሱ መንገድ አገርን ያፈርሳል። אדוני ראש הממשלה, אלימות משטרתית כלפי יוצאי אתיופיה לא רק קיימת. אני רוצה לספר לך שמאז שנת 2019 למעלה מ-30,000 תיקים נפתחו ליהודי אתיופיה. אני רוצה להביא סיפורו של בחור צעיר, מתמודד נפש, אדם צעיר עם מוגבלות נפשית שהוקע באופן חריף על ידי שוטרים, כאשר הסרטון שהופץ, רואים 5-6 שוטרים מכים אותו באגרופים, אחר כך בטייזר ואחר כך בביתו. צערי, שר המשטרה בחר לקלל אותי כשאני באתי אליו עם אירוע של בני הקהילה, של קטינים שנעצרים בירושלים חדשות לבקרים. גם שבוע שעבר ניגשה אליי אמא שהבן שלה בן 11.5 נעצר, אסור לו להיעצר, מתחת לגיל 12 נעצר. אתה יכול להמשיך לעשות כזה דבר? 30,000 ל-70,000 ב6 שנים. זה לרסק קהילה, על זה מתקשרים אליי בתקשורת הבינלאומית. עכשיו שר המשטרה, בן גביר לא רוצה לטפל בזה. אתמול יצאנו להפגין באשדוד, ואני מטריעה כאן מעל הדוכן הזה. משטרת ישראל לא יכולה לפתוח לכל צעיר שני תיק פלילי. הבנים שלנו הם לא החשודים המיידיים. אני לא אוותר על הדבר הזה, אדוני ראש הממשלה. זה חייב לשבת על סדר יומך. Are aliens real? They're real, but I haven't seen them, and they're not being kept in what is it? Area 51. Area 51. There's no underground facility unless there's this enormous conspiracy, and they hid it from the President of the United States. What was the first question you wanted answered when you became president? Where are the aliens? Where are the aliens? Barack Obama said that aliens are real. Have you seen any evidence of non-human visitors to Earth? Well, he gave classified information. He's not supposed to be doing that. You know? So aliens are real? Well, I don't know if they're real or not. I can tell you he gave classified information. He's not supposed to be doing that. He made a big mistake. He took it out of classified information. No, I don't have an opinion on it. I never talk about it. A lot of people do. A lot of people believe it.